ታሪኩ ስንነሳ ለግማሽ ምዕት ዓመት የዘለቀ የባላንጣነት ታሪክ ያላቸው ሀገራት ሲሆኑ ከ1979 የኢራን አብዮት ከመነሳቱ በፊት ከአይን ያወጣችሁ የሚባሉ አጋር ሀገራት ነበሩ። የሚገርመው በ6 ቀናት የአረብ እስራኤል ጦርነት ጊዜ ከአረቡ ዓለም ራሷን ገንጥላ ለእስራኤል አጋር የሆነች ብቸኛ ሀገር ኢራን ነበረች። ይገርማል። አሁን ግን በእጅ አዙር ያደረጉት የነበረውን ጦርነት ሰሞኑን አንድ ለአንድ ፊት ለፊት ይለይልን በሚል መልኩ ጦርነት ጀምረዋል። ይህ የመካከለኛው ምስራቅ ውጥረት ከሁለቱ ሀገራት አልፎ ብዙዎችን የሚያሳትፍ ጦርነት እንዳይሆን ያሰጋል። ምክንያቱም ዓለምን በሁለት ጎራ ከፍሎ አሜሪካ መራሹን የምዕራቡን ዓለም በእስራኤል ጎን እንዲሁም የራሽያ መራሹን የምዕራቡን ዓለም ባላንጣ የቻይናና የኮሪያ ስብስብ ከኢራን ጎን በማቆም ዓለማችንን ወደ ማያባራ ግጭት እንዳያመራት ያሰጋል። ጁን 13 2025 የኢራን ናታንስ፣ ፎርዶ፣ ኢስፋሁን፣ አራክ የተባሉ የዩራኒየም ማበልጸጊያ ፋሲሊቲዎች በእስራኤል ተደበደቡ። ቆይ ግን ይሄ ዩራኒየም ማበልጸጊያ ስንል ምን ማለታችን ነው? ኒውክሌር ቦምብስ እንዴት ነው የሚሰራው የሚለውን ቴክኒካሊ በጥቂቱ እንመልከት። የኒውክሌር ቦምብ ፊውዥን እና በውህደት ሪያክሽኖች የተመሰረተ ሲሆን በፊውዥን ውስጥ እንደ ዩራኒየም 235 ወይም ፕላቲኒየም 239 ያሉ አተሞች በመለያየት ሀይ የሆነ ኢነርጂ እና ኒውትረንስን ይለቃል። ይህም ወሳኝ ክብደት ላይ ለመድረስ በበቂ ሁኔታ ከተጨመቀ ከቁጥር ውጭ የሆነ ሰንሰለታማ ሪያክሽን በመፍጠር ይፈነዳል። ቴርሞኒኩላር ወይም ኤች ቦምብ የሚባሉት በጣም ኃይለኛ ቦምቦች የሃይድሮጅን ውህደት ለመቀስቀስ ፊውዥን ይጠቀማሉ። አስቡት፣ ልክ ፀሐይ ላይ እንደሚከሰተው ተመሳሳይ ሪያክሽን። የዚህም ውጤት የሚሆነው በሚሊዮን የሚቆጠር ዲግሪ የሙቀት መጠን መጨመር፣ ሱፐርሶኒክ ሞገዶችን እና ገዳይ የሆነ ጅምላ ጨራሽ ጨረር በሰከንዶች ሽርፍራፊ ይህ አስከፊ መሳሪያ ዓለማችን ላይ 9 የሚሆኑ ሀገራት ታጥቀውታል። ከነዚህ ሀገራት መካከል እስራኤል ትገኝበታለች፣ ግን በይፋ አምና አታውቅም። ኢራን በፈረንጆቹ ጁላይ 1 1968 የቲኤንፒ የተሰኘ ውል ፈርማ ነበር። ይህም የኒውክሌር ኤነርጂን ለሰላማዊ ተግባር ብቻ እንድትጠቀም የሚያስገድድ ውል ሲሆን ማንኛውም የኒውክሌር ኤነርጂ ለጦር መሳሪያነት መጠቀምን ይከለክላል። በዚህም በ2003 ይህን ሁሉ የሚያጠነክር ሌላ ስምምነት ብትፈርምም ነገር ግን በ2018